ነገሮችን እናያለን። ይህን ነገር የዴይሊስ ማህበረሰቦች ተነጋግረውበታል እና ቅሬታ የሚያቀርቡበት ነገሮች ናቸው። ይህን ከማየታችን በፊት እናንተን እና በጣም የሚያስቆጫችሁን እንትን ዴይሊስ የሰራውን ነገር ኮሜንት ላይ ጻፉልኝ። እኔን ደግሞ ልንገራችሁና ዴይሊስ እንትኖችን አትስማሙበት። በመጀመሪያ አይታችሁት ከሆነ ዴይሊስ 19 እና ከዛ በታች ያሉትን በኦፍላይን ነበር ስንጫወታቸው የነበሩት። አሁን ግን ደግሞ በኦንላይን አድርጓቸዋል። ይህም በጣም ቅሬታ አስነስቷል። ይሄ የመጀመሪያው ምክንያት ነው። ሌላኛው ደግሞ እዚህ ጋር እንደምታዩት በዴይሊስ 19 ላይ ምናምን እዚህ ጋር ተጫዋች ጽፋችሁ ነበር የምታገኙት። አሁን ግን ራሱ ነው የሚሰጣችሁ ማለት ነው። በዛ ፍቃድ ራንዶም ምናምን ሲያመጣ በዛ ምክንያቱ በጣም አሁን የፈለጋችሁትን የዛን ጊዜ ሜሲ ካላችሁ ሜሲ ይመጣላችኋል፣ ሮናልዶ ካላችሁ ሮናልዶ ይመጣላችሁ ነበር። ይህም አሁን በጣም ቅሬታ ያስነሳ ጉዳይ ነው ማለት ነው። ሶስተኛ ደግሞ ስናይ ስለ እንትን ተጫዋች የምትጨምርበት መንገድ ምናምን በጣም እንትን ብሏል። እንደምታዩት አሁን ተጫዋች ለመጨመር የሚያስፈልገው በጣም ብዙ ዳይመንድ ነው ማለት ነው። ይህም በጣም ቅሬታ ካስነሱ ነገሮች መካከል አንዱ ነው ማለት ነው። እናንተስ በዚህ ሀሳብ ትስማማላችሁ ማለት ነው? እናም የሌላኛው ደግሞ አንድ ጊዜ እና አንዳንድ ጊዜ አይታችኋቸው ከሆነ እንትን ይላሉ ተጫዋቾች እርስ በርሳቸው ይገጫጫሉ። ማለትም አንዳንድ ጊዜ በረኛ አይታችሁት ከሆነ በረኛ ሽሾት የራሱ ተጫዋች ይነካና ወደ ተኋላ ይሄዳል። ይህ ለተቃራኒ ቡድኖች በጣም ቀላል ያደርገዋል። ይሄም አሲስታንቱን ደካማ ነው በሚል ቅሬታ አስነስቶባቸዋል ማለት ነው። እናንተ በየትኛው ሀሳብ ትስማማላችሁ? የጎደለን ካለም ኮሜንት ላይ ጻፉልኝ እና ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። የዛሬ ቪዲዮአችን ይሄን ይመስል ነበረ።